ሰላም ሰላም ጓደኞቼ፣ ወንድም እህቶቼ፣ ወገኖቼ ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው አይደለ? ዛሬ ለአንድ መልእክት ነው የመጣሁትና መልእክቴ ምንድነው? አንድ ወንድሜ ሰሞኑን ቲክቶክ ላይ ሲሳደብ አይቻለሁ። የአረብ ሀገር ሴቶችን በጣም ሲያንቋሽሽ አይቻለሁ። በጣም ልክ ባልተገባ ስድብ ማለት ለአፍ አጸያፊ በሆነ ስድብ ሲሳደብ አይቻለሁ እና ይሄ ልጅ ያው ስሙን መናገር አልፈልግም በነገራችን ላይ በጣም ስለሚያስጠላኝ እና በጣም ስላናደደኝ ማለት ነው። እና ታውቁታላችሁ ይሄን ቪዲዮ የምታዩ ሰዎች ሰሞኑን በጣም መነጋገሪያ የሆነ ነው እና የማዳም ቅመሞችን የሚሳደብበት ወይንም ደግሞ የሚናገርበት አቅም ማን ሰጠው? ሲቀጥልስ ደግሞ ማን ነው እንደዚህ ልቤ የሰጠው? የአረብ ሀገር ሴት ወይንም ደግሞ የማዳም ቅመም ምን አረገችው? ምን ደረሰችበት? ምንድነው የደረሰችበት? ምን ነካችሁ? ስለዚህ የአረብ ሀገር ሴት ማለት እሷ ሳትበላ ሰው የምታበላ፣ እሷ ሳትጠጣ ሰው የምታጠጣ፣ እሷ ሳትለብስ ሰው የምታለብስ፣ እሷ ሳይመቻት ሰው እንዲመቸው የምታረግ፣ እሷ ሰው ሳትሆን ሰዎችን ሰው እንዲሆኑ የምታረግ። ስለዚህ ምን ደርሳብህ ነው እንደዚህ አይነት ኮንፊደንስ እንደዚህ አይነት የልብ ተሰምቶክ ልትናገርበት የቻልክበት ምክንያት ማን ነው? የልብ የሰጠ በምንስ ምክንያት በዚህ ድፍረት በዚህ ልክ ልትሳደብ የቻልክበት ምክንያት? እና በጣም ያበሳጨኝ፣ በጣም ነው ያስቆጣኝ፣ በጣም ነው ያበሳጨኝ። እና ይሄንን ቪዲዮ የምታዩ ሰዎች ሁሉ ወይንም ደግሞ የምትመለከቱ የማዳም ቅመሞች ወንዶችም ልትሆኑ ትችላላችሁ፣ ሴቶችም ልትሆኑ ትችላላችሁ። እህት ወንድሞቼ፣ ይሄ ልጅ ባለበት ቦታ አፈላልጋችሁ መገረፍ አለበት። በቃ መገረፍ አለበት። ከስህተቱ መማር አለበት። ይሄንን እንደዚህ አጸያፊ እናንተ ግሞች፣ እናንተ ሸተታችሁ ማን ነው? የትኛው የማዳም ቅመም ነው? አንተ እኔ እንዴት ብዬ ላውራ? በጣም ተናድጃለሁ። ባይዘዌ ማለት ነው። በእውነት በጣም ተናድጃለሁ። ሰው እንዴት ውሃና ሳሙና እያለ እንዴት ይሸታል? እንዴት ይገማል? ምን ለማለት ፈልገህ ነው እንዴ? እኛ እኮ ስደት የምንወጣው እኮ ቤተሰብ ለማስተዳደር ብዙ ኃላፊነት አለብን። ልጅ ያለው ይኖራል፣ እናት ያለው ይኖራል፣ ባል ያለው ይኖራል፣ አባት ያለው ይኖራል፣ እህት ወንድም ያለው ይኖራል፣ ወዘተ ብዙ ነገር ማለት ነው። ይሄን ሁላ የአረብ ሀገር ሴት ከቨር ለማድረግ ነው የወጣችሁ። ስለዚህ እንዴት የአረብ ሀገር ሴት በምንስ ድፍረት በምንስ ልክ ልትሳደብ ቻልክ? በምን ምክንያት? በምን ደርሰውብህ ነው የአረብ ሀገር ሴቶች የምትሳደብ? የአረብ ሀገር የማዳም ቅመሞችን የምትሳደብ በምን ምክንያት ደርሰውብህ ነው? በዚህ ልክ በዚህ ድፍረት። ስለዚህ መገረፍ አለበት። ይሄ ልጅ ባለበት ቦታ ተይዞ መገረፍ አለበት፣ መቀጣት አለበት። ዝም ብሎ በባዶ ሜዳ ሆዴ አባውን ብቅል ያወጣዋል ከተናገረ በኋላ በባዶ ሜዳ ይቅርታ የለም በፍጹም ማለት ነው። እርግጥ ቃሉ ይቅር የሚሏችሁን ይቅር በሉ ይላል። ምክንያቱም እሱ ይቅር እንዲለን ማለት ነው። ይቅር የማይል ይቅር አልለውም ይላል ቃሉ። ስለዚህ መማር አለበት መጀመሪያ ማለት ነው። እንደዚህ ድፍረቱን ከየት አመጣ? እንደዚህ ደፍሮስ እንዴት ሊናገር ቻለ? የማዳም ቅመሞች በምን ልክ በምን ድፍረት? ማን ስለሆነ እሱ ማን ነው? ስለዚህ እኔ የምናገረው መቀጣት አለበት፣ ባለበት ቦታ መገረፍ አለበት፣ መቀጣት አለበት። እኔ የአረብ ሀገር የምሰራ ሴት ወይንም አረብ ሀገር የሚሰሩ እህት ወንድሞቼ ስደተኞች ማንም ሰው እንዲነካ አልፈልግም። ከስደተኛዋ አንዷ እኔ ነኝ። ስለዚህ ማንም ሰው እንዲናገራል። እዛ ቤት ውስጥ እኮ መራብ አለ፣ መጠማት አለ፣ ብዙ ወዘተ። ድጋሚ ያልደጋግመው ብዙ ነገሮችን እሷ ሳይመቻት አሙቃ በሆዷ እንደዚህ ምቅ አርጋ ይዛ ቤተሰቦቿን የምታስተዳድረው። ስለዚህ አንተ ማን ስለሆንክ ነው የምትሳደቡ? የአረብ ሀገር ሴት ማን አንተ? መጀመሪያ እስኪ ራስን ዞር ብለህ ተመልከተው። መጀመሪያ አንተ እኔ ማን ነኝ ብለህ መጀመሪያ ጀርባህን ተመልከተው። መጀመሪያ አንተ ሰው መሆን አለብህ፣ ሰውን ለመሳደብ ማለት ነው። ስለዚህ አንተ ማን ስለሆንክ የማዳም ቅመም ትሳደባለህ? እኔ የትኛውም ሰው ሊሆን ይችላል ይሄንን ቪዲዮ የምትመለከቱ፣ ይሄ ልጅ ባለበት ቦታ ተይዞ መገረፍ አለበት፣ መቀጣት አለበት። በቃ መቀጣት አለበት። ዳግመኛ የማዳምን ቅመም ስም እንዳያነሳ ማለት ነው።
ከዛ ደግሞ የማዳም ቅመም እንደዚህ በቆሸሸ አፉ ወይንም ደግሞ በቆሸሸ ንግግር በወረደ ንግግር እየተናገረበትን አፉ መልካም ነገር እንዲናገርበት ማስተማር አለባችሁ ኢትዮጵያውያኖች። በአቅራቢያው በሱ አቅራቢያ ያላችሁ ማለት ነው። የት እንዳለ አጣርታችሁ ማለት ነው። ይሄ እኮ በክብራችን ነው፣ ክብራችን ነው ይሄ። በክብራችን ደግሞ አንደራደርም። ሴት ልጅ ስለሆነ ወይንም ደግሞ ሴቶች ስለሆነ መረገጥ የለብንም፣ አንረገጥም ከዚህ በኋላ። ስለዚህ በዚህ አፍህ ይሄ የተናገርክበት አፍህ መገረፍ አለበት፣ መቀጣት አለበት። ስነ ስርዓትን አድርግ። አሁንም እንዴት እንዳሰብከው ራሱ ኬት እንዳመጣኸው ራሱ እግዚአብሔር ነው የሚያውቀው ማለት ነው። ስለዚህ ከጀርባ የሆነ ነገር እንዳለ ነው የሚሰማኝ ማለት ነው። በዚህ ድፍረት በዚህ ልክ የማዳም ቅመሞችን መሳደብ ማለት ነው። ስለዚህ ይሄን ቪዲዮ አድርሱለት። ይሄንን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ እሱ ጋር እንዲደርስ አድርጉ። ስነ ስርዓትን ያዝ፣ ስነ ስርዓትን ያዝ። ያለበለዛ ግን ማሩኝ ብለህ ይቅር በሉኝ ብለህ የማዳም ቅመሞች ላይ እንድትወርቅ ካልሆንክ ምን አለች ፍቅር በል። ስለዚህ ስነ ስርዓትን አድርግ እያልኩ ነው። ስነ ስርዓትን አድርግ። መጀመሪያ ራስን ማንነትን እወቅ አንተ ማለት ነው። ማን ነኝ ብለህ መጀመሪያ ጀርባ ነው እንደዚህ የቆሸሸ ቃል ካፍ ከምታወጣ ማለት ነው። እኛ ስለሰራ ምንድን ነው ሰራን፣ ቤተሰቦቻችን እየለወጥን ነው፣ ቤተሰቦቻችንን እያኖርን ነው፣ እንሰራለን፣ ገንዘብ እናገኛለን። ማንም ሰው ሰርቶ ለመለወጥ ነው ስደት የሚወጣው እንጂ ለሌላ ነገር ፈልጎ አይደለም። ሀገሩን ጥሎ መውጣት የሚፈልግ ሰው ማን አለ? ሀገሩን ለቆ መውጣት የሚፈልግ አለ እንዴ? ኢትዮጵያ የማየ በጣም ነው የምንወዳት። ነገር ግን የኢኮኖሚ ነገር ነው ያስወጣን ከሀገር ማለት ነው። ስለዚህ በአንተ አፍ ልንሰደብ፣ በአንተ አፍ ልንንቋሽሽ አንችልም። ውሃና ሳሙና ያለ ሰው ሊገማ አይችልም። ስለዚህ በዚህ አፍ መቀጣት አለብህና መገረፍ አለበት ይህ አፍ ማለት ነው። አድርሱለት፣ አድርሱለት፣ ሼር እያደረጋችሁ አድርሱለት። ዳግመኛ የማዳምን ቅመም በክፉ አይደለም በደግ እንድታነሳ አንፈልግም። በደግ ማለት ነው። እንኳን በክፉ በደግ እንድታነሳ አንፈልግም። ምክንያቱም ይሄ አፍህ አንተ ራስህ የተናገርክበት አፍህ የቆሸሸ ስለሆነ ማለት ነው። ስለዚህ አድርሱለት፣ ይድረሰው። ሼር አድርጉለት። ስነ ስርዓትን አርቅ፣ አፍህን ዝጋ። ከዚህ በኋላ የማዳምን ቅመም አነሳለሁ ብትል ሌላ እርምጃ ይከተልሃል ማለት ነው። ይሄን ደግሞ የኛ እህት ወንድሞቻችን ወይንም ደግሞ የኛ ኢትዮጵያ ወይንም ስደተኞች እንዴት አድርገው ከስተትህ እንደሚያስተምሩ ያሳዩሃል። ተናግሬያለሁ። አመሰግናለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። የማዳም ቅመሞች እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እድሜና ጤና ይስጣችሁ። ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ በደሙ ይሸፍናችሁ ጌታ። ከዛ በተረፈ በምንም ነገር በክፉ እንዳትገኙ ጌታ ይጠብቃችሁ ላለው አመሰግናለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እድሜና ጤና ለእናንተ።